በሶስተኝነት የምናየው ግመልን ሲነዱ ማየት። ግመል በህልም እንግዲህ ክብርንና ሀብትን ትጠቁማለች። አንድ ሰው በህልሙ ግመልን ሲነዳ የሚያይ ከሆነ የተባረከና የተረጋጋ ሀብት ማግኘቱን ያመለክታል። በተለይ ደግሞ ግመሎቹ ብዙ ከሆነ የሀብት መብዛትን ያመለክታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ያላ ሰላምና ዝነት በእናንተ ላይ ይሁን። በዛሬ ፕሮግራማችን የምናየው በቀጥታ ሀብትን ወይም ርዝቅን የሚያመለክቱ እስላማዊ የህልም ፍቾች ክፍል 5ን እናያለን። እንግዲህ በክፍል 5 የምናየው ዋና 6 ኢብኑ ሲሪን ረሂመሁላህ የህልም ፍቾችን ይሆናል። ሁሉንም አንድ በአንድ እናያቸዋለን። አብራችሁን ቆዩ። እነዚህን 6 ህልሞች የምታዩ ከሆነ ሀብትን ወይም ደግሞ ርዝቅን ያመለክታሉ። በአንደኝነትና በመጀመሪያ የምናየው አንድ ሰው በህልሙ ዘርን ሲዘራ የሚያይ ከሆነ በተለይ ደግሞ ለምለም በሆነ መሬት ላይ ዘርን ሲዘራ የሚያይ ከሆነ ይህ እጅግ በጣም መልካም የሆነ ምልክት ነው። የልፋት ውጤትን ያመለክታል። ለምሳሌ አንድ ነጋዴ ካለ በህልሙ ዘር ሲዘራ የሚያይ ከሆነ የትርፍ መጨመርን ያመለክታል። እንዲሁም አንድ መልካም የሆነ ሰው ደግሞ በህልሙ ዘር ሲዘራ የሚያይ ከሆነ የኸይር ስራ መጨመርን ያመለክታል። በአጭሩ አንድ ሰው በህልሙ ዘርን ሲዘራ የሚያይ ከሆነ የልፋት ውጤቱን ማግኘቱን ያመለክታል። እንዲሁም ደግሞ ዘሩ ሲበቅል የሚያይ ከሆነ ይህ እጅግ በጣም መልካም የሆነ ምልክት ነው። የሀብት መጨመርን፣ የኸይር ስራ መብዛትን ያመለክታል። በሁለተኝነት የምናየው የወይን ፍሬ ነው። በኢብኑ ሲሪን ረሂመሁላህ የህልም ፍች መሰረት እንግዲህ በህልም የወይን ፍሬን ማየት ቋሚ የሆነ ሀብትን ያመለክታል። በተለይ ደግሞ ነጭ ወይን የምናይ ከሆነ የደስታና የተባረከ ሐላል የሆነ ገንዘብ ማግኘትን ያመለክታል። አንድ ሰው በህልሙ የወይን ዘለላን ይዞ ካየ ካልታሰበ አቅጣጫ የሚመጣ ውርስን ወይም ደግሞ ስጦታን ያመለክታል። በሶስተኝነት የምናየው ግመልን ሲነዱ ማየት። ግመል በህልም እንግዲህ ክብርንና ሀብትን ትጠቁማለች። አንድ ሰው በህልሙ ግመልን ሲነዳ የሚያይ ከሆነ የተባረከና የተረጋጋ ሀብት ማግኘቱን ያመለክታል። በተለይ ደግሞ ግመሎቹ ብዙ ከሆነ የሀብት መብዛትን ያመለክታል። በአራተኝነት የምናየውና እጅግ በጣም መልካም የሆነው ህልም ደግሞ ከምድር ላይ ወተት ሲፈልቅ የምናይ ከሆነ ይህ እጅግ በጣም መልካም የሆነ ምልክት ነው። ንጹህና ሐላል የሆነ ሀብትን ያመለክታል። እንዲሁም ደግሞ የሚገኘው ገንዘብ ያለምንም ልፋት የሚገኝ ሐላልና ንጹህ የሆነ ገንዘብን ያመለክታል። በአምስተኝነት የምናየው ዝናብ አንድን ቤት ነጥሎ ሲጥል ካየ አንድ ህልም አላሚ የሱን ቤት ብቻ ነጥሎ ዝናብ ሲጥል ካየ ያ ቤት የተለየ ሀብትን እንደሚያገኝ ያመለክታል። ዝናብ በአጠቃላይ የአላህ እዝነትንና ረህመትን ያመለክታል። ነገር ግን አንዱን ቤት ብቻ ነጥሎ ዝናብ ሲጥል የሚያይ ከሆነ ምንም አይነት ጉዳት የሌለው ዝናብ ከሆነ እጅግ በጣም መልካም የሆነ ሀብትንና እንዲሁም ደግሞ የአላህን እዝነት ያመለክታል። ስድስተኝነትና በመጨረሻ የምናየው ከከፍተኛ ቦታ ውሃ ሲፈስ ማየት። ለምሳሌ ከተራራ ሊሆን ይችላል። ውሃ ሲፈስ የምናይ ከሆነ ውሃው ንጹህ ከሆነ ንጹህ የሆነ ሀብት ማግኘትን እንዲሁም ደግሞ አንድ ሰው ሊያ ካለበት እዳው እንደሚከፈልለት ወይም ደግሞ አንድ የተጨነቀ ሰው ከጭንቀቱ እንደሚገላገል ያመለክታል። ለዛሬ ያስኩላችሁ ፕሮግራም ይሄን ይመስል ነበር። የህልም ፍች እንደ ሰውየው አላሚና እንደ ሰውየው የግል ሁኔታ ይለያያል። አላህ የበለጠውን ያውቃል። ወላሁ አለም። ማንኛውንም ማወቅ የምትፈልጉት የህልም ፍች ካለ ኮሜንት ላይ አስቀምጡልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።